ጆጆ ቀድሜ ቦዲ ቢውልድ ላድርግ ወይስ እንትን ቦክሲንግ ምናምን ልጀምር? ቀድሜ ቦዲ ቢውልድ ላድርግ ወይስ ቦክሲንግ ቴኳንዶ ምናምን ልስራ አይደል ጥያቄው? ያ ይኸውልህ ቀድሞ ቦዲ ቢውልድ ማድረግ ምን ማለት እንደሆነ ልንገርህ። ቀድሜ ስናይፐር ይዘህ ስናይፐር ገራሚ ስናይፐር በጀርባ አዝለህ ኦፕሬሽኑን አትችለው። እንዴት ማቀባበል እንዳለብህ፣ እንዴት መተኮስ እንዳለብህ፣ እንዴት መጠቀም እንዳለብህ አትችልም፣ አታውቅም። እና ያ ስናይፐር ለምንድን ነው የሚጠቅመው? ይጠቅምሃል? አይጠቅም። ለማስፈራራት ብቻ ነው የሚጠቅመው። ምናልባት ከጠቀም መሳሪያ ይዟል ብሎ ሰው እንዲፈራ እሺ። ድንገት አንተ መሳሪያውን መጠቀም እንደማትችል የሚያውቅ ሰው ቢመጣ አንተ ጋር ምንም ማድረግ አትችልም፣ ትበላለህ ማለት ነው ብራል። እንደዛ ነው ቦዲ ቢልደሮች። አሁን ቦዲ ቢልደሮች እንዲህ ይሄዳሉ። እንዴት መሰንዘር እንዳለባቸው፣ እንዴት መከላከል እንዳለባቸው፣ እግራቸውን እጃቸውን ለፋይት እንዴት መጠቀም እንዳለባቸው አያውቁም አብዛኞች። የምሬ ነው። ይሄ ማለት የሆነ ጠንካራ መሳሪያ አለ፣ እንዴት መጠቀም እንዳለበት አታውቅም። ያንን ነገር ከመሳሪያው አናሎጂ ጋር በጣም ተመሳሳይ ነገር። ስለዚህ ምንድነው መስራት ያለብህ? ቀድመህ ቦክሲንግ እግር ኪክስ ምናምን በቃ ሰውነቶችን እንዴት መጠቀም እንዳለብህ መማር አለብህ አንበሳው።